አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ተመልካቾች እንዴት ናችሁ? ዛሬ ጥሩ ጥሩ ስራዎች ያልናቸውን ከአሁን በፊት ከሰራናቸው ስራዎቻችን ጥሩ ጥሩ ስራ ናቸው ብለን ያሰብናቸውን ቀንጨብ ቀንጨብ አድርገን ይዘንላችሁ መጥተናል። ብዙ ስራዎች ናቸው። በአጭር ደቂቃ አጠር አድርገን ብዙ ስራዎችን ነው ይዘንላችሁ የመጣ ነው። ውድ ተመልካቾቼ ይሄ ስራ የምናደርሰው ወሎ ደሴ ነው። እንትን አለች ኮርነር ቡፌ። ይሄ ሜትር ከ50 አልጋ እና ሜትር ከ80 በተንሸራታች የተሰራ ቁም ሳጥን እንግዲህ ይሄንን ወሎ ደሴ ነው አንድ እህታችን ውጭ ሀገር ሆና ያዘዘችን ወደ ደሴ እንድናደርስላት ማለት ነው። ውድ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም ቪዲዮዎቻችን ስራዎቻችን ከተመቻችሁ ያው ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ሰዎች ጋር ማሰራት የሚፈልጉ ሰዎች ጋር እንዲደርስ አድርጉልኝ ማለት ነው። አመሰግናለሁኝ። ያው ሁሉም የኢትዮጵያ ቦታዎች ላይ ሰርተን እናደርሳለን። ውድ ተመልካቾቼ ማዘዝ ትችላላችሁ ማለት ነው። በ0920 36 36 34 ላይ ደውሉልን፣ አናግሩን ማለት ነው። ሁሉም ቦታ ሰርተን እናደርሳለን። ውድ ተመልካቾቼ እህታችን ያዘዘችን በእንደዚህ አሰራር ነው ማለት ነው። የኮምፎርት ማስቀመጫ የለውም። በተንሸራታች በር ነው ስራልኝ ያለችኝ። እዚህ ጋር የምስጢር መሳቢያ አለች። ይሄ እንግዲህ ሶስቱም ኮርነር ቡፌው ሜትር ከ50 አልጋውና ይሄ ቁም ሳጥን የአንድ እህታችን ትዕዛዝ ነው ማለት ነው። እንደነገርኳችሁ ደሴ ነው የምናደርሰው። ይህን ይመስላል የእህታችን ምርጫ። እንዴት አያችሁት? ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ውድ ተመልካቾቼ ላይክ ማድረጋችሁን አትርሱ። ከተመቻችሁ ይሄ ስራ ላይክ ማድረጋችሁን አትርሱ። ይሄ ደግሞ ወደ ያው እዛው ወሎ ውስጥ ነው፣ ጊምባ የሚባል አካባቢ ነው ማለት ነው። በዚህ በአቀስታ መስመር ጊምባ የሚባል ቦታ ነው ማለት ነው የምናደርሰው። 2 አልጋ ነው ወንድማችን ያዘዘን። ይሄ ሜትር ከ80 አልጋ ነው። እንደገና ደግሞ በሜትር ከ20 በሌላ ዲዛይን ማለት ነው 1 ሜትር ከ20 አልጋ እና ይሄንን ሜትር ከ80 አልጋ ነው ማለት ነው ያዘዘን። ወደ ወሎ ጊምባ ነው የምናደርስለት፣ ይሄንን ያደረስንለት ማለት ነው። ያው ቀደም ብለን የሰራናቸው ስራዎቻችን ናቸው እያሳየናቸው ያለ ነው። እንግዲህ ጥራታቸውን እስኪ እናንተ በሀሳባችሁን ግለጹልን። ቅር ያላችሁ ነገር ካለ ስራው ላይ የሆነ ችግር ካለ እንከን ካለ ያው ከሰው ላይ የሆነ ነገር አይጠፋም እና ስህተታችንን እናስተካክላለን። ይሄ ሙሉ በኤምዲኤፍ ነው የተሰራው። ይሄ አልጋ አሁን ሌዘር ስፖንጅ ምናምን የለውም። በኤምዲኤፍ ነው የተሰራው። ያው የፋብሪካ ምርት ነው። ያው የእንጨት ዘር ነው ማለት ነው እና ስትፈልጉ ቀለም መቀየር ትችላላችሁ ምናምን። ያው የሆነ ተቀደደብኝ ምናምን አትሉም። የሆነ ቢጫጫር ምንም ሲል እየወለወላችሁ ምን እያላችሁ ትጠቀሙና ከለር ምናምን መቀየር ስትፈልጉ ደግሞ ቀለሙን ማስቀየር ትችላላችሁ በአንድ አፍታ ማለት ነው። ውድ ተመልካቾቼ እቺ ሜትር ከ20 አልጋ ከሜትር ከ80 ጋር የምትሄድ ናት ማለት ነው ወደ ወሎ ጊምባ። ውድ ተመልካቾቼ ሁለቱም አልጋ እንግዲህ መብራት አለው። እነዚህ ኮመዲኖቹ በቀኝና በግራ ያሉት ተንቀሳቃሽ ናቸው። ደግሞ የሁለቱም አልጋ ተንቀሳቃሽ ናቸው። ውድ ተመልካቾቼ ቀደም ብዬ እንደነገርኳችሁ ውድ ተመልካቾቼ ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ላይክ ያላደረጋችሁ እንግዲህ ያው እስካሁን ከቆያችሁ ስራው ያው ምናልባት ተመችቷችሁ ከሆነ እስካሁን ላይክ ማድረጋችሁን አትርሱ። እስኪ በላይክ አሳውቁኝ፣ ኮሜንት አድርጉልኝ። ደግሞ ይሄ ስህተት አለ ምናምን ብትሉኝ አስተካክላለሁ ማለት ነው። ይሄ ደግሞ በር ነው። በውጭ በአውስትራሊያ መቃን ነው። ይሄ በሩን የተሸከመው አለ አይደለ? ቋሚው በቀኝና በግራ ያለው በአውስትራሊያ መቃን በውጭ እንጨት ነው የተሰራው። በሩ ደግሞ በኤምዲኤፍ ነው የተሰራው። በሩ መቃም ማለት ይሄ በቀኝ በኩል ቋሚው አለ አይደለ? በቀኝና በግራ ይሄ እንትኑ እሱ ነው ማለት ነው። ሙሉ የተሰራው በሩ የተሰራው በኤምዲኤፍ ነው። መቃኑ ደግሞ በሩን የሚሸከመው በአውስትራሊያ እንጨት ነው ማለት ነው። ውድ ተመልካቾቼ ይሄ ደግሞ ቁም ሳጥን 2 ሜትር ነው የጎኑ ርዝመት፣ የኮምፎርት ማስቀመጫ ያለው
ከታች ያለው በር ረዥሙ ትልቁ በር በተንሸራታች ነው የተሰራው ውድ ተመልካቾቼ። መሃል ላይ የልብስ መስቀያ አለ። ከታች ደግሞ በውስጥ በኩል ሁለት መሳቢያ አለ ማለት ነው ውድ ተመልካቾቼ። በቀኝና በግራ ያለው በር ያው እንትን ነው የተጣጠፉ ልብሶችን ማስቀመጫ ነው ማለት ነው የተሰራው። እንደዚህ አድርገህ ስራልኝ ባለችኝ መሰረት ነው የሰራሁት። በላምኔት ነው፣ ላምኔት ኤምዲኤፍ ነው የተሰራው። ይሄ የፋብሪካ ቀለም ነው ማለት ነው። ብዙ አይነት ከለሮች አሉ ውድ ተመልካቾቼ። በእንደዚህ በፋብሪካ ቀለሞች ብታዙም በጣም አሪፍ ነው ማለት ነው ለቁም ሳጥናችሁ። ምክንያቱም ውስጡም ውጩም ከለሩ ተመሳሳይ ነው። ጥራቱም ልክ እንደ ውጭው ጥራት ያለው ነው ማለት ነው ውስጡ። ስለዚህ ልብሶቻችሁም በስርዓት ይቀመጣሉ። ያ ማለት ያው እኛ የምንቀባው ያው እንትን ነው ማለት ሳይሆን ይሄ የተሻለ ጥራት ያለው ነው ውድ ተመልካቾቼ። ምክንያቱም ውጭውን አሳምረን ብንቀባው ውስጡንም አሁን እኔ እቀባለሁ፣ ነገር ግን እንደ ውጭው ውስጡን አልቀባም። ወጪው በጣም ከባድ ነው። ስለዚህ ይሄ አሁን እንደዚህ አድርጋችሁ በዚህ ብታሰሩም የተሻለ ነው። ያው ዋጋው ትንሽ እንትን ቢልም አሪፍ ነው። በቃ ይሄ በጣም የሚያምር ነው። ውስጡም ውጭውም እንግዲህ ጽድት ያለ ነው ማለት ነው። ብዙ አይነት ከለሮች አሉ፣ እናስመርጣችኋለን። ይሄ ቁም ሳጥን ደግሞ 2 ሜትር ከ20 ጎኑ ርዝመት፣ ቁመቱ ደግሞ 2 ሜትር ከ45 ነው። የኮምፎርት ማስቀመጫ አለው። ከላይ ለብቻው ተሰርቶለታል በር፣ አነስ ያለ በር ማለት ነው። እንግዲህ አሰራሩ በዚህ በኩል ሙሉ ወጥ ልብስ መስቀያ ነው ያለችው በቀኝ ዳር ላይ ማለት ነው። ከታች አንድ መሳቢያ አለች። ያው እንግዲህ በዳር በኩል የመሃሉ ሁለቱ ተከፋች እና የዳረኛው በግራ በኩል ያለው የተጣጠፉ ልብሶችን ማስቀመጫ ነው። በእንደዚህ አድርገህ ስራልኝ ባለች መሰረት ተመልካቾች ሰርቻለሁ። እንግዲህ ይሄው እንደምታዩት ቅድም ያልኳችሁ የፋብሪካ ቀለም ነው ያልኳችሁ። ይሄ ደግሞ እኔ የቀባሁት ነው ማለት ነው። እንግዲህ ውስጡንም ቀብቻለሁ በቻልኩት ማለት ነው። ግን እንደ ውጭው አይደለም አሁን ውስጡን የቀባሁት ማለት ነው። ግን ውስጡም ጽድት ያለ ነው። በቻልኩት ሞክሬያለሁ። ውጭውም እንደምታዩት ጥርት ያለ ነው ማለት ነው። ያላችሁን ሀሳብ አስተያየት በኮሜንት አሳውቁኝ። አመሰግናለሁ። በቀጣይ የተሻለ ስራ ይዤ እመጣለሁ።